ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ እንደተለመደው ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ሆናችሁ እንድትከታተሉ በአክብሮት እንጋብዛለን። እንግዲህ በባለፈው ቪዲዮአችን 10 ፋውንዴሽናል እንግሊሽ ግራመር ሩሎችን አይተናል ማለት ነው። እነሱን ባጭሩ ሪቫይዝ እናደርግና ከዛ ጥያቄዎችን ወደ መስራት እንሄዳለን ማለት ነው። እንግዲህ በባለፈው ቪዲዮአችን እንዳየነው አራት ኮመን እንግሊሽ ቨርብ ፎርምስ አሉ። ቨርብ 1 ቤዝ ቨርብ የሚባለው፣ ቨርብ 2 ቨርብ 3 እና ቨርብ አይኤንጂ ፎርም አለ ማለት ነው። ይህንን በባለፈው አይተናል። ከፈለጋችሁ የባለፈውን ቪዲዮ በደንብ ማየት ትችላላችሁ። እኔ ግን ሩሎቹን ሰመራይዝ ወደ ማድረጉ ሄዳለሁ ማለት ነው። ጥያቄዎቹን ከመስራታችን በፊት የመጀመሪያው ሩል ምንድነው የሚለው ሲምፕል ፕሬዘንት ቴንስ ከሆነ ለሰርድ ፐርሰን ሲንጉለር ሲሆን ኤስ ወይም ኢኤስን እንጨምራለን ነው። ሰብጀክቱ ሂ ሺ ኢት ሲንጉለር ሰብጀክት ከሆነ ቤዝ ቨርቡ ላይ ኤስን ወይም ኢኤስን እንጨምራለን የሚል ነው። ምሳሌዎችን አይተን ነበረ። ይሄ ከሆነ ቨርብ 1 ወይም ቤዝ ፎርሙን ነው የሚወስደው። ሲንጉለር ናውን ወይም እነዚህ ከሆኑ ቨርብ 1 ፕላስ ኤስ ወይም ኢኤስን ነው የሚወስዱት ለሲምፕል ፕሬዘንት ቴንስ ማለት ነው። ምሳሌዎችንም አይተን ነበረ። እንግዲህ ተገቢ ጥያቄ የሚሆነው ኤስ ወይም ኢኤስን የሚጨምረው እንዴት ነው? ሩል አለ ወይ ብላችሁ ካላችሁ ይሄው ሩሉ እዚህ ጋር አለላችሁ። ይሄንን ማንበብ ትችላላችሁ ወይም ደግሞ የባለፈውን ቪዲዮ ማየት ትችላላችሁ ማለት ነው። ሁለተኛው ሩል ደግሞ ዱ ዳዝ እና ዲድ ቨርቡን ሪሴት ያደርጉታል ነው። ይሄ ማለት ደግሞ ዱ ዳዝ እና ዲድ ሁሌ በቤዝ ቨርብ ነው ፎሎ የሚደረጉት ነው። ስለዚህ ኤስን አይጨምሩም፣ ፓስት ቴንስን አያስከትልም። ስለዚህ ሁሌ በቤዝ ቨርብ ወይም በቨርብ 1 ነው ፎሎ የሚደረገው። ዱ ዳዝ እና ዲድ ኦግዚለሪ ቨርብ ከሆኑ ነው። ኦግዚለሪ ቨርብ ከሆኑ እዚህ ዱ ዳዝ እና ዲድ ሁሌም ቨርብ 1 ነው ፎሎ የሚደረጉት እንደ ኦግዚለሪ ቨርብ ከገቡ የሚል ነው። ምሳሌዎችን አይተን ነበረ። ይህንን በዚሁ እናልፋለን። ወደሚቀጥለው ሩል ስንሄድ ሞዳል ቨርቦች ሁሌም በቤዝ ቨርብ ነው ፎሎ የሚደረጉት ነው። እነዚህ ሞዳል ቨርቦች ካሉ ኦልዌይስ ቤዝ ፎርምን ነው የሚያስከትሉት። ኢንፊኒቲቭ ዊዛውት ቱ፣ ኢንፊኒቲቭ ዊዝ ቱን አያስከትሉም ነው። እነዚህ ካሉ ኦልዌይስ የሚከተለው ቨርብ 1 ወይም ቤዝ ቨርብ ነው ማለት ነው። እነዚህን ምሳሌዎች አይተን ነበረ። አሁን ወደ ቀጣዩ ሩል እናልፋለን። እንግዲህ ሩል ነምበር 4 ደግሞ ዩዝ ሲንግል ኔጌቲቭ ነው የሚለው። ዋን ኔጌቲቭ ፐር ክሎዝ የሚል ነው። አቮይድ ደብል ኔጌቲቭስ የሚል ነበረ። ስለዚህ እነዚህ ካሉ አሁን ለምሳሌ መጀመሪያ ላይ ያሉት እነዚህ ምንድናቸው? ኮመን ኔጌቲቭ ናቸው። እነዚህ ደግሞ ሂድን ኔጌቲቭ ነው ያላቸው። ስለዚህ እነዚህ ሲኖሩ ሌላ ኔጌቲቭ መጠቀም የለብንም ነው። እንግዲህ ይህንንም ሩል በእነዚህ ምሳሌዎች አጠናክረን ነበረና በደንብ ክሊር አድርገን ነበረ። እሱን ማየት ትችላላችሁ ከፈለጋችሁ ማለት ነው። ተጨማሪ ነገር አለን እዚህ ጋር። ምንድነው እሱ? ወንት፣ ካንት፣ ዶንት፣ ዳዝንት፣ ዲድንት አይነት ኔጌቲቮችን መጠቀም ከፈለግን እነዚህን ነገሮች መቀየር አለብን ነው። ኖ የሚለውን ወደ ኤኒ፣ ናቲንግ የሚለውን ወደ ኤኒቲንግ ቀይረን በእንደዚህ አይነት መልኩ ማስገባት እንችላለን ብለን ነበረ። እዚህ ጋር ምሳሌዎችን አይተናል። ከፈለጋችሁ ይሄንን ማንበብ ወይም ደግሞ ቪዲዮውን ማየት ትችላላችሁ ማለት ነው። እንዲሁም በተጨማሪ ሁለት ኔጌቲቮች አንድ ላይ ገብተው ካንስል ተደራርገው ከዛ አረፍተ ነገሩ ፖዚቲቭ ትርጉም እንዲኖረው የሚያደርጉበትን ኬዝ አይተን ነበረ። ለምሳሌ ኖት አንኮመን የሚለው ያልተለመደ አይደለም ማለት የተለመደ ነው ማለት ነው። ስለዚህ እንደዚህ አይነት ኬዞች እንዳሉ አይተን ነበረ። ወደሚቀጥለው ሩል ስናልፍ ሩል ነምበር 5ን እናገኛለን። እንግዲህ ሩል ነምበር 5 ደግሞ ኖ ፊውቸር አፍተር ታይም ወርድስ ይላል። ይሄ ሩል ጄነራል ሩል ነው። ይሄ ማለት ታይም ኮንጃንክሽንስ ካሉ ከነሱ በኋላ ዊልን አንጠቀምም ነው። ትርጉሙ ፊውቸርን የሚያሳይ ቢሆን እንኳን ዊልን አንጠቀምም ነው። ይሄ ጄነራል ሩል ነው። ኤክሰፕሽናል ኬዞች ሊኖሩ ይችላሉ። ነገር ግን ኢን ጄነራል አፍተር ታይም ኮንጃንክሽንስ ዊ ዶንት ዩዝ ዊል ነው። ይሄ በዚህ መልኩ እንድትረዱ ትፈልጋለሁ። እንግዲህ በምሳሌነት እነዚህን አቅርበን ነበር። እነዚህን ወርዶች እነዚህ ካሉ ከነዚህ ቀጥለው ፕሬዘንት ቴንስን ነው የሚያስከትሉት ብለን ነበረ። እንዲሁም ደግሞ እነዚህን ምሳሌዎች አይተን ነበረ። ስለዚህ ይሄንን ቪዲዮውን ማየት ትችላላችሁ ወይም ደግሞ ይሄንን ማንበብ ትችላላችሁ ማለት ነው።
ሩል ነምበር 6 ደግሞ ፓሲቭ ቮይስን በተመለከተ ነው። ፓሲቭ ቮይስ ሁሌ ቨርብ ቱ ቢ እና ቨርብ 3 ይኖረዋል። ፓሲቭ ቮይስ ኦልዌይስ ዩዝስ ቨርብ 3 ይላል። ቨርብ 3 ብቻን ሳይሆን ቨርብ ቱ ቢን እና ቨርብ 3 ይኖረዋል ነው። እንግዲህ ከነዚህ ከተለያዩ ቨርብ ቱ ቢ ፎርሞች ውስጥ አንዱን በቴንሱ መሰረት ማለት ነው ከዛ ቨርብ 3 ያስከትላል ማለት ነው። እንዲሁም ስለዚህ ቴብል መብራሪያ ሰጥቼ ነበረ። በተጨማሪ ደግሞ አንድ አረፍተ ነገር አክቲቭ ቮይስ መሆኑንና ፓሲቭ ቮይስ መሆኑን እንዴት እንለያለን ለምትሉ ሰዎች ማብራሪያ ሰጥቼበት ነበረ። ያንን ቪዲዮ ማየት ትችላላችሁ ማለት ነው። እንዲሁም ደግሞ እነዚህን የተለያዩ ቴንሶች ምን አይነት ቨርብ ቱ ቢ እንደሚወስዱ ከዛ ቨርብ 3 እንደሚያስከትሉ እነዚህን በምሳሌዎች አስረድቼ ነበረ። እሱም ማየት ትችላላችሁ ማለት ነው። ወደሚቀጥለው ሩል ስናልፍ ዘ ፓራላሊዝም ሩል ይባላል። ፓራላሊዝም ሩል ደግሞ ሴም ስትራክቸር ነው። ያ ማለት ደግሞ ምን ማለት ነው? የሆነን አይዲያ በኤንድ ኦር በት ኖት ኦንሊ በት ኦልሶ ኮኔክት የምናደርግ ከሆነ ግራመር ፎርሙ አይደንቲካል መሆን አለበት ነው። አድጀክቲቭ፣ ናውን፣ አድቨርብ፣ ፕሬዘንት ቴንስ፣ ፓስት ቴንስ እንደዛ ነው መሆን ያለበት እና እሱንም በምሳሌ አስረድቼ ነበረ። እሱን ማየት ትችላላችሁ ከፈለጋችሁ ማለት ነው። እንዲሁም ተጨማሪ ስላይድ ሰጥቼ ነበረ። እነዚህን ምሳሌዎች አቅርቤ ነበረ። እነዚህን ማየት ትችላላችሁ ከፈለጋችሁ ማለት ነው። ወደሚቀጥለው ሩል እናልፋለን ማለት ነው። ሩል ነምበር 8 ደግሞ ፕሪፖዚሽን ትራፕ ነው። ፕሪፖዚሽን በቨርብ ፎሎ የሚደረግ ከሆነ ቨርቡ አይኤንጂ ፎርም መሆን አለበት ነው። አፍተር ፕሪፖዚሽን ዘ ቨርብ መስት ቢ ኢን አይኤንጂ ፎርም ነው። ቤዝ ፎርም ወይም ኢንፊኒቲቭ መሆን አይችልም ነው። እነዚህን ምሳሌዎች አይተን ነበረ። እንግዲህ አንድ ብዙ ጊዜ ኮመንሊ ብዙ ሰዎችን የሚያሳስት ቱ አለ። ቱ ሁለት አይነቶች አሉ። አንደኛው እንደ ኢንፊኒቲቭ ማርከር ሆኖ ሲገባና እንደ ፕሪፖዚሽን ሆኖ ሲገባ ማለት ነው። በመጀመሪያው ኬዝ እንደ ኢንፊኒቲቭ ማርከር ሆኖ ሲገባ በቨርብ ቱ ቢ ፎሎ እንደሚደረግ፣ እንደ ፕሪፖዚሽን ሆኖ ሲገባ ደግሞ እዚህ ጋር በአይኤንጂ ፎርም ፎሎ እንደሚደረግ አይተን ነበረ። እነዚህን ምሳሌዎች ጠቅሰን ማለት ነው። እንዲሁም በተጨማሪ ደግሞ እነዚህን ስቴቲቭ ቨርቦች አይተን ነበረ። ቨርቦች ስቴቲቭ ወይም ዳይናሚክ ሊሆኑ ይችላሉ። ስቴቲቭ ማለት ስቴት ኦፍ ቢንግን የሚገልጽ ማለት ነው፣ አክሽን ያልሆነ ማለት ነው። የዚህ ሩል ዋና መልእክት ምንድን ነው? ስቴቲቭ ቨርቦችን በአይኤንጂ ፎርም አንጠቀምም ነው ዩዥዋሊ። ስለዚህ እነዚህን በአይኤንጂ ፎርም ሳይሆን በሲምፕል ፕሬዘንት ፎርም ነው የምንጠቀማቸው ነው። ኤክሴፕሽኖችን አይተን ነበረ። ኤክሴፕሽናል ኬዞች አሉ። እነዚህ ኤክሴፕሽናል ኬዞች ሲሆኑ ደግሞ የአረፍተ ነገሩ ትርጉም የተለየ ነው የሚሆነው ነው። እነዚህን ከፈለጋችሁ ቪዲዮውን ማየት ትችላላችሁ ማለት ነው። እንግዲህ መጨረሻ ላይ አይተነው የነበረው ሩል ምንድነው? ሩል ነምበር 10 ቨርብ ቱ ሃቭ አስ አን ኦክሲለሪ ቨርብ ሲገባ ሁሌ ቨርብ 3ን ያስከትላል ነው። ይሄ ደግሞ ፐርፌክት ቴንሶችን ፎርም ለማድረግ ይረዳናል ነው። ያ ማለት ደግሞ ሃስ፣ ሃቭ፣ ሃድ ፕላስ ቨርብ 3 ነው የሚሆነው ማለት ነው። እንግዲህ ያንን ለማስረዳት እነዚህን የተለያዩ ቴንሶችን አይተን ነበረ። እንግዲህ የሩሎቹ ሰመሪ ይሄንን ይመስላል። አሁን ጥያቄዎቹን ወደ መስራት እንሄዳለን ማለት ነው። እንግዲህ ለእያንዳንዱ ጥያቄ ወደ 10 ሰከንድ ነው የምሰጣችሁ። ከ10 ሰከንድ በኋላ መልሱን መልሳለሁ ማለት ነው። የመጀመሪያው ጥያቄ ካን ሰምዋን ሚ ሃው ቱ ዩዝ ዚስ አፕ ይላል። የትኛው ነው ትክክለኛ መልስ? you have 10 seconds። ኤ ካላችሁ ኤክሰለንት። ለምን ካልን ሞዳል ቨርብ ቤዝ ቨርብን ነው የሚያስከትለው የሚለውን ሩል ተከትለን ነው ማለት ነው። ከሞዳል ቨርቦች በኋላ ኦልዌይስ ቤዝ ፎርም ኦፍ ዘ ቨርብን ነው የምንጠቀመው ነው። ኢንፊኒቲቭ ዊዛውት ቱ ነው የምንጠቀመው የሚለውን ሩል ተከትለን ነው ማለት ነው። እዚህ ጋር ሰምዋን የሚለው ሲንጉለር ናውን ቢሆንም እዚህ ጋር ካን የሚለው ሞዳል ቨርብ ስላለ ቲች የሚለውን ቨርብ ዋን እንጠቀማለን ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 2 you have 10 seconds። አስፈላጊ ከሆነ ቪዲዮውን እያቆማችሁ መልሱን መልሱ። the correct answer is C ካላችሁ ኤክሰለንት። ለምንድን ነው ሲ ያልነው ካልን because we followed rule number 2። rule number 2 ላይ ምንድነው ያልነው? do does እና did ካለ ቨርቡ ሪሴት ያደርጋል ነው። እነዚህን ከተጠቀምን ፓስት ፎርም አንጠቀምም፣ ኢኤስን አንጠቀምም፣
ቤዝ ፎርም ኦፍ ዘ ቨርብን ነው የምንጠቀመው የሚለውን ሩል ተከትለን ነው ማለት ነው። ስለዚህ እዚህ ጋር ፓስት መሆኑን የምታሳይልን ዲድንት አለች። ስለዚህ እዚህ ጋር ይሄ ሜን ቨርቡ ካም ነው የሚሆነው እንጂ ኬም አይሆንም ማለት ነው። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 3 ሺ ዲድንት ሙቪ የስተርዴይ ዩ ሃቭ 10 seconds. The correct answer is A ካላችሁ ኤክሰለንት። ለምን ካልን ዲድ ዳዝ እና ዱ አስ ኦክሲለሪ ቨርብስ ካሉ ቨርብ ዋንን ነው የምንጠቀመው ነው። ያ ማለት ደግሞ ቴንሱን የሚያመለክትልን ፓስት ከሆነ ዲድ፣ ፕሬዘንት ከሆነ ደግሞ እነዚህ ስለሚያመለክቱልን ቨርባችንን ሪሴት ማድረግ አለብን። ከፓስት ወደ ቨርብ ዋን ሪሴት ማድረግ አለብን ማለት ነው። እነዚህን ሩሎች ብታዩ ለአጠቃላይ እውቀት ይጠቅማችኋል። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 4 we must the rules of the school. You have 10 seconds. እንግዲህ ትክክለኛው መልስ ዲ ነው። ዲ ካላችሁ ኤክሰለንት። ለምን ካልን እዚህ ጋር መስት የሚለው ሞዳል ቨርብ ነው። ከሞዳል ቨርብ በኋላ ቨርብ ዋን ወይም ቤዝ ፎርም ኦፍ ዘ ቨርብ ነው የምንጠቀመው ነው። ኢንፊኒቲቭ ዊዛውት ቱ ነው የምንጠቀመው ብለናል። ስለዚህ ቱ ፎሎ አንልም፣ ፎሎ ነው ኢንፊኒቲቭ ዊዛውት ቱ ስለሆነ ማለት ነው። ስለዚህ ሞዳል ቨርብ ሩልን ተከትለን ዲ መሆኑን በቀላሉ እናገኛለን ማለት ነው። ይህንን ማብራሪያ እንደ ተጨማሪ ማንበብ ትችላላችሁ። ምንድነው የሚለው ሞዳል ቨርብ ካለ ኤስ ኢዲ አይኤንጂ እንደዚህ አይነት ወርዶችን ማስወገድ አለብን ነው። ወደሚቀጥለው ጥያቄ ያለፍን። ኢፍ ኢት ሬንስ ሂ ዊል አን አምብሬላ ዩ ሃቭ 10 seconds. The correct answer is A. ለምን ካልን ሞዳል ቨርብ ሩል ነው። እዚህ ጋር ዊል አለ። ከዊል ተከትሎ እዚህ ጋር ሰብጀክቱ ሲንጉለር ቢሆንም ዊል ፕላስ ቨርብ ዋን ነው የሚሆነው ማለት ነው። ኤ ትክክለኛ መልስ ነው ማለት ነው። ወደሚቀጥለው ጥያቄ አለፍን። ጥያቄ ተራ ቁጥር 6 we will go for a walk as soon as the rain you have 10 seconds. The correct answer is C. ሲ ካላችሁ ኤክሰለንት። ለምንድን ነው ሲ ትክክል የሆነው ካልን እዚች ጋር አሱናስ የምትል ታይም ኮንጃንክሽን አለች። ከታይም ኮንጃንክሽን በኋላ ደግሞ we don't use will። ስለዚህ አሱናስ የምትለዋ ታይም ኮንጃንክሽን ስላለች ስለ ፊውቸር እያወራን ቢሆንም ሲምፕል ፕሬዘንትን እንጂ ዊል ፕላስ ቨርብ ዋንን አንጠቀምም የሚለውን እንድትረዱ ነው ይሄንን ጥያቄ ያመጣሁት ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 7 which of the following is grammatically incorrect ይላል። you have 10 seconds። ተጨማሪ ጊዜ ካስፈለጋችሁ ቪዲዮውን ፖዝ አድርጉ። እንግዲህ ትክክለኛው መልስ ሲ ካላችሁ ኤክሰለንት። ነገር ግን ለምንድነው ሲ ትክክል ያለው ነው ካልን እዚች ጋር ዊል ስለገባች ነው። ኢፍ አይ ሲ ሂም ነው እንጂ የምንለው ኢፍ አይ ዊል ሲ ሂም አንልም። በዚህ ሩል መሰረት ማለት ነው። ይሄንን ሩል ብሬክ ያደርጋል ማለት ነው። ይሄንን ሩል ያፈርሳል ማለት ነው። ስለዚህ ይሄ በጣም ጀነራል እና በጣም ጠቃሚ ሩል ነው። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 8 ትክክለኛው መልስ የቱ ነው? you have 10 seconds. The correct answer is B. ቢ ካላችሁ ኤክሰለንት። ለምንድን ነው ቢ ትክክለኛው መልስ የሆነው ካልን ይሄ ጄነራል ትሩዝ ነው። ጄነራል ትሩዝን ደግሞ በሲምፕል ፕሬዘንት ነው የምንገልጸው። ለሲምፕል ፕሬዘንት ቴንሶች ደግሞ ሰብጀክቱ ሲንጉለር ከሆነ ዘሙን የሚለው ኢት በሚል ነው ሪፕሬዘንት የሚደረገውና ሲንጉለር ነው። ስለዚህ ኤስን ይጨምራል ማለት ነው። ሪፍሌክትስ። ስለዚህ ለጀነራል ትሩዝ ሲምፕል ፕሬዘንት ቴንስ የምንጠቀመው። በሲምፕል ፕሬዘንት ቴንስ ኬስ ደግሞ ለሰርድ ፐርሰን ሲንጉለር ደግሞ ቨርብ ዋን ላይ ኤስን እንጨምራለን ማለት ነው። በደንብ እንደተረዳችሁት ተስፋ አደርጋለሁ። ወደሚቀጥለው ጥያቄ እናልፋለን ማለት ነው። ጥያቄ ተራ ቁጥር 9 The students none of the homework yesterday. You have 10 seconds.
The correct answer is B. B ካላችሁ excellent። ለምንድን ነው B ያልነው ካልን እዚህ ጋር ነን የምትላለች ኦሬዲ ይሄ አረፍተ ነገር ኔጌቲቭ ነው ማለት ነው። እዚህ ጋር ደግሞ yesterday የሚል አለ። yesterday ማለት ደግሞ ፓስት ነው። ያንን ፓስት የሚያሳይልን ፖዚቲቭ የሆነው ወርድ did የሚለው ነው ማለት ነው። ስለዚህ እዚች ጋር ነን የምትለዋ ኔጌቲቭ ስላለች ፖዚቲቭ ቨርብን ነው መጠቀም ያለብን ማለት ነው። to avoid double ኔጌቲቭ ማለት ነው። ስለዚህ ሲ መልስ የማይሆንበት ቢ መልስ የሆነበት በዛ ምክንያት ነው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 10 which sentence is grammatically correct? grammatically correct የሆነው የቱ ነው? you have 10 seconds. ቢ ካላችሁ ኤክሰለንት። ለምንድን ነው ቢ ትክክለኛው መልስ የሆነው ካልን we have to avoid double negatives. scarcely የሚለው almost not ማለት ነው። ስለዚህ ይሄ ራሱ ኔጌቲቭ ነው። scarcely የሚለው hidden ኔጌቲቭ ነው። ስለዚህ ከscarcely ጋራ ሌላ ኔጌቲቭ ወርድ አንጠቀምም ማለት ነው። እዚህ ጋር couldn't የሚለው አሉ። እዚህ ጋር ግን ፖዚቲቭ ነው። couldn't ነው። ነገር ግን እዚህ ጋር heard ነው። ለምን ከኩድ በኋላ ኩድ ሞዳል ቨርብ ነው። ከሞዳል ቨርብ በኋላ ሁሌ ቨርብ ዋን ነው እንጂ ቨርብ ቱ መሆን የለበትም ብለናል። ስለዚህ ሄርድ የሚለው ያፈርሰዋል ማለት ነው። እዚህ ጋር ኩድ ሂር ቢሆን ኖሮ ትክክል ይሆን ነበር ማለት ነው። እንደዚህኛው ማለት ነው። ስለዚህ አይ ኩድ ስኬርስሊ ሂር ብቸኛው ትክክለኛው መልስ ነው ማለት ነው። እንደገባችሁ ተስፋ አደርጋለሁ። I hope you are doing so good so far. ወደሚቀጥለው ጥያቄ ከማለፌ በፊት ከዚህ በኋላ የምሰራቸውን ጥያቄዎች ፈጠን ብዬ ነው የምሰራው። ለምን ሩሎቹን መጀመሪያ ላይ አብራርተናል። ስለዚህ አጠር ያለ ማብራሪያ ነው የምሰጠው ማለት ነው። እንግዲህ question number 11 my brother to school every morning. You have 10 seconds. The correct answer is B. B ካላችሁ excellent። ለምንድን ነው B ያልነው? ይሄ habitual action ነው። habitual action ደግሞ የሚገለጸው በሲምፕል ፕሬዘንት ቴንስ ነው። በሲምፕል ፕሬዘንት ቴንስ ደግሞ ሰብጀክቱ ሲንጉለር ከሆነ my brother ይላል ወንድሜ። ስለዚህ ይሄ ሲንጉለር ነው። third person singular subject ከሆነ ደግሞ verb 1 plus s ወይም es እንጨምራለን ማለት ነው ቨርቡን ሲንጉለር ለማድረግ። ስለዚህ ይሄ ከባድ አይደለም። ወደሚቀጥለው ጥያቄ እናልፋለን። ቀጣዩ ጥያቄ ተራ ቁጥር 12 does she the answer to the question? You have 10 seconds. The correct answer is B. B ካላችሁ excellent። ነገር ግን ለምንድን ነው B ያልነው ካልን ይሄ ሲምፕል ፕሬዘንት ቴንስ ኬዝ ነው። ሲምፕል ፕሬዘንት ቴንስን ወደ ጥያቄ ለመቀየር ዱ ወይም ዳዝን እንጠቀማለን ዲፔንዲንግ ኦን ዘ ሰብጀክት ማለት ነው። ሰብጀክቱ ሲንጉለር ከሆነ ዳዝ፣ ሰብጀክቱ ፕሉራል ከሆነ ዱን እንጠቀማለን። በዚህ ኬዝ ሺ ስለሆነ ሰብጀክቱ ሲንጉለር ነው። ስለዚህ እዚህ ጋር ዳዝን ተጠቀምን። እዚህ ጋር ቨርብ ዋንን ነው መውሰድ ያለብን ማለት ነው። ይሄንን ሩል ተከትለን ማለት ነው። ዱ ዳዝ ዲድ ካለ ቤዝ ፎርም ኦፍ ዘ ቨርብ እንጠቀማለን ማለት ነው። ለምን ካልን ዱ ወይም ዳዝ የሚለው ቴንሱን ያሳይልናል። ስለዚህ ቨርቡ ወደ ኦሪጂናል ፎርም ወይም ወደ ቤዝ ፎርም ሪሴት መደረግ አለበት ብለናል። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 13 I did not the movie last night ይላል። You have 10 seconds. The correct answer is A, watch. Why? Because we have did here as an auxiliary verb. Do, does, did ካለ we reset the verb to the base form of the verb. ስለዚህ እዚህ ጋር ኤስን አንጨምርም ኢዲን አንጨምርም ምንም የሚጨመሩ ነገሮች የሉም። ቤዝ ፎርም ኦፍ ዘ ቨርብን እንጠቀማለን ማለት ነው። ለምን ቴንሱ ሲምፕል ፓስት መሆኑን የሚያሳይልን እዚህ ጋር auxiliary verb አለን did የሚል። ስለዚህ ኢዲ ኢኤስ አይኤንጂን አይጨምርም። ቤዝ ፎርም ኦፍ ዘ ቨርብን እንጠቀማለን ማለት ነው። ስለዚህ ይሄንን በደንብ እንደተረዳችሁ ተስፋ አደርጋለሁ። ወደሚቀጥለው ጥያቄ አለፍን። ጥያቄ ተራ ቁጥር 14 you must your hands before eating. You have 10 seconds. The correct answer is A. A ካላችሁ excellent። ለምን ካልን
ሞዳል ቨርብ ቤዝ ፎርም ኦፍ ዘ ቨርብን ያስከትላል ነው። እዚህ ጋር መስት የሚለው ሞዳል ቨርብ አለ። ከዛ ተከትሎ መምጣት ያለበት ቤዝ ፎርም ኦፍ ዘ ቨርብ ነው። ብዙ ጊዜ ብዙ ተማሪዎች የሚሳሳቱት ሲን በመምረጥ ነው። ኢንፊኒቲቭ ዊዝአውት ቱ ነው እንጂ ኢንፊኒቲቭ ዊዝ ቱ አይደለም መስትን ተከትሎ መግባት ያለበት። ስለዚህ መስት ዋሽ ዩር ሃንድስ ቢፎር ኢቲንግ ይሆናል ማለት ነው። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 15 he can English very well. You have 10 seconds. ቢ ካላችሁ ኤክሰለንት። ለምን ካልን ቅድም እንዳየነው ሞዳል ቨርብ ካለ ቤዝ ፎርም ኦፍ ዘ ቨርብ ነው መከተል ያለበት ነው። ስለዚህ እዚህ ጋር ሂ ካን ይላል። ካን የሚለው ሞዳል ቨርብ ነው። ስለዚህ እዚህ ጋር መምጣት ያለበት ቤዝ ፎርም ኦፍ ዘ ቨርብ ዊዛውት ኤኒ ኢንዲንግ ማለት ነው። ስፖክ፣ ስፒኪንግ፣ ስፒክስ አይሆኑም ማለት ነው። ስለዚህ ቢ ትክክለኛው መልስ ነው ማለት ነው። እንግዲህ እስካሁን እየገባችሁ እንደሆነ ተስፋ አደርጋለሁ። ያልገባችሁ ነገር ካለ ዶንት ሄዚቴት ቱ አስክ፣ ኮሜንት ላይ ጠይቁ፣ መልስላቸዋለሁ። ወይም ሌላ ሙሉ ቪዲዮ ሁላ ሰርቼ እለቅላቸዋለሁ ማለት ነው። ወደሚቀጥለው ጥያቄ አለፍን። ጥያቄ ተራ ቁጥር 16 I don't have in my pocket. You have 10 seconds. The correct answer is B. Why B ካልን we have don't here, so we have already negative ማለት ነው። You must use anything to avoid double negative ነው። ስለዚህ one negative per clause የሚለውን ሩል ተከትለን I don't have nothing አንልም። በነገራችን ላይ ብዙ ጊዜ ራፐሮች ምናምን ነገር እንዲህ ስፖክን እንግሊሽ ላይ ይባላል። ነገር ግን ግራመር ሩል ላይ ፈተና ላይ መሆን ያለበት if you have I don't ይሄኛው anything ነው መሆን ያለበት እንጂ nothing መሆን የለበትም ማለት ነው። ይህንን እንድታስተውሉ ፈልጋለሁ። ግን ስፖክን እንግሊሽ ላይ ብዙ ጊዜ ብዙ ሰዎች ሲሉ ተሰማለው። but don't be misled by that. ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 17 she goes to cinema because she is busy. You have 10 seconds. The correct answer is B. B ካላችሁ ኤክሰለንት። ለምንድን ነው B ያልነው ካልን ደግሞ one ኔጋቲቭ ፐር ክሎዝ የሚለውን ህግ ተከትለን ነው ማለት ነው። ኔቨር የሚለው በፍጹም ማለት ነው። ኔቨር የሚለው ኔጋቲቭ ነው። ስለዚህ ሌላ ኔጋቲቭ ጨምረን አንወስድም ነው። ኢንኮሬክት ዳብል ኔጋቲቭ ስለሚሆን ስለዚህ መሆን ያለበት she never goes to cinema because she is busy. ሲኒማ በፍጹም አትሄድም ምክንያቱም ቢዚ ናት ነው። ኤ ዳዝንት ዳብል ኔጋቲቭ ነው። ይሄ እንደውም ደግሞ ለሺ ዶንትን አንጠቀምም። ይሄም ዳብል ኔጋቲቭ ስለሚሆን አንጠቀምም ማለት ነው። ወደሚቀጥለው ጥያቄ አለፍን። ጥያቄ ተራ ቁጥር 18 he will call you when he home. You have 10 seconds. The correct answer is C. C ካላችሁ ኤክሰለንት። ለምንድነው C ያልነው ካልን እዚህ ጋር when የሚል አለ። ይሄ ደግሞ ታይም ኮንጃንክሽን ነው። ከታይም ኮንጃንክሽን በኋላ ዊልን አንጠቀምም ነው። ስለ ፊውቸር ያወራን ቢሆንም ከዚህ በኋላ ባለው ፓርት ላይ ሲምፕል ፕሬዘንት ቴንስን ነው መጠቀም ያለብን። ሲምፕል ፕሬዘንት ቴንስ ደግሞ ስንጠቀም ሰብጀክቱ ሂ ከሆነ ሰርድ ፐርሰን ሲንጉለር ነው። ስለዚህ verb 1 ወይም ቤዝ ፎርም ኦፍ ዘ verb ፕላስ ኤስ ወይም ኢኤስ ይሆናል ማለት ነው ዲፔንዲንግ ኦን ዘ verb። ስለዚህ በእኛ ኬዝ ኤስን ይጨምርና arrives ይሆናል ማለት ነው። he will call you when he arrives home ይሆናል ማለት ነው። ይሄንን በዚህ መልኩ እንድትረዱ ትፈልጋለሁ። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 19 if it today we will stay inside. You have 10 seconds. ትክክለኛው መልስ ቢ ሬንስ የሚል ነው። ቢ ሬንስ ካላችሁ ኤክሰለንት። ለምን ካልን አፍተር ታይም ወይም ይሄ ኮንዲሽናል ኮንጃንክሽንስ በኋላ we don't use will። ለዚህም ነው እዚህ ጋር ሰብጀክቱ ሲንጉለር ስለሆነ በዚህ በኩል ያለው verb ሲምፕል ፕሬዘንት ፎርም መሆን አለበት። ሰብጀክቱ ሲንጉለር በመሆኑ ኤስን እንጨምራለን። በዚህ በኩል ደግሞ በሜን ኮንዲሽኑ በኩል will ፕላስ verb 1ን እንጠቀማለን ማለት ነው። ይሄ ኮንዲሽናል ሴንቴንስ ታይፕ 1 ነው። ኮንዲሽናል
ሴንቴንስ ታይፕ 1 ላይ በኢፍ ክሎዙ በኩል ሲምፕል ፕሬዘንት በሜን ክሎዙ በኩል ዊል ፕላስ ቨርብ 1 ይሆናል ማለት ነው። ስለዚህ እሱንም ሩል በመጠቀም ይሄ በቀላሉ ሲምፕል ፕሬዘንት ቴንስ መሆኑን እንረዳለን ማለት ነው። ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ተራ ቁጥር 20 This book by a famous writer. You have 10 seconds. From active to passive voice. The correct answer is C. C ካላችሁ excellent. እንግዲህ መጀመሪያ ላይ እንዳየነው አንድ ፓሲቭ ቮይስ ሴንቴንስ ቨርብ ቱ ቢ ፎርም እና ቨርብ 3 አለው ነው። ቨርብ ቱ ቢ ፎርሙ እንደየቴንሱ ይለያያል። ከዛ ኦልዌይስ ቨርብ 3 ይኖረዋል ነው። እዚህ ጋር ሲምፕል ፓስት ነው። ሲምፕል ፓስት ሲሆን ደግሞ ቨርብ ቱ ቢ ትክክለኛው ቨርብ ቱ ቢ ፎርም ዲፔንዲንግ ኦን ዘ ሰብጀክት ማለት ነው። ዚስ ቡክ የሚለው ሲንጉለር ስለሆነ ወዝን እንጠቀማለን። ከዛ ቨርብ 3 ፎርም ኦፍ ራይት ኢዝ ሪትን was written by a famous writer. written ይሆናል ማለት ነው። በነገራችን ላይ ይሄ ፓሲቭ ቮይስ መሆኑን እንዴት እናውቃለን ካልን this book ይላል። ይሄ መጽሐፍ ተጻፈ። ስለዚህ መጽሐፉ የሆነ ነገር አያረግም። መጽሐፉ ግን የአክሽኑ ተቀባይ ነው፣ ድርጊቱ የተፈጸመበት ነው። ስለዚህ ይሄ አረፍተ ነገር ፓሲቭ ቮይስ መሆኑን በቀላሉ በዛ መልኩ እንረዳለን ማለት ነው። ምናልባት ስለ ፓሲቭ አክቲቭ ቮይስ ሙሉ ቪዲዮ ስራለን የምትሉ ሰዎች ካላችሁ ቪዲዮውን እዚህ ጋር አቁሙና ኮሜንት ላይ ያሳውቁኝ። ሙሉ ቪዲዮ ሰርቼ እለቅላችኋለሁ ማለት ነው። ወደሚቀጥለው ጥያቄ አለፍን። ጥያቄ ተራ ቁጥር 21 The windows are every Saturday. You have 10 seconds. The correct answer is B. cleaned. Why? Because ይሄ አረፍተ ነገር ፓሲቭ ቮይስ ኮንስትራክሽንን ነው ፎሎ ያደረገው። እዚህ ጋር እንደምታዩት every Saturday ይላል። ቅዳሜ መስኮቶቹ ይጸዳሉ ነው። መስኮቶቹ ራሳቸውን አያጸዱም፣ የሆነ የሚያጸዳው ሰው አለ። ስለዚህ the windows የሚለው የድርጊቱ ተቀባይ ናቸው። ስለዚህ ይሄ አረፍተ ነገር ፓሲቭ ቮይስ ኮንስትራክሽንን ነው ፎሎ ያደረገው ማለት ነው። ድርጊቱ ደግሞ ተደጋጋሚ habitual action ስለሆነ simple present tense ስለሆነ ትክክለኛው verb to be ፎርሙ the plural form of verb to be in simple present tense ነው ማለት ነው። is ሳይሆን are ነው የሚሆነው ማለት the windows የሚለው plural ስለሆነ ማለት ነው። ከዛ እዚህ ጋር መግባት ያለበት ምንድነው? ቅድም እንዳልነው verb to be plus verb 3 ብለናል። verb 3 form of clean is cleaned ነው። ስለዚህ B ትክክለኛው መልስ ነው ማለት ነው። ብዙ ሰዎች ሲ ይሆናል ብለው ነው የሚሳሳቱት። ነገር ግን the windows የሚለው ድርጊቱን እያደረገ ስላልሆነ የድርጊቱ ተቀባይ ስለሆነ መሆን ያለበት ክሊንድን እንወስዳለን ማለት ነው። the windows are cleaning every Saturday ብንል መስኮቶቹ ቅዳሜ ያጸዳሉ ነው። ምንድነው መስኮቶቹ ምንን ነው የሚያጸዱት? ስለዚህ አይሆንም፣ ይጸዳሉ ነው። ይጸዳሉ ለማለት ደግሞ ቢን ነው ማስገባት ያለብን ማለት ነው። ስለዚህ ይሄንን በዚህ መልኩ እንድትረዱ ትፈልጋለሁ። ወደሚቀጥለው ጥያቄ እናልፋለን። ቀጣዩ ጥያቄ ተራ ቁጥር 22 I like swimming, dancing and you have 10 seconds. The correct answer is B. cooking because we have to use the parallelism rule. same structure እንዳልነው ማለት ነው። noun adjective adverb ing እንደዛ ነው መሆን ያለበት ብለናል ቀደም። ስለዚህ when connecting list of activities all verbs must stay in identical grammar form ነው። ስለዚህ ሁሉም ing ፎርም መሆን አለባቸው ማለት ነው። ይህንን በዚህ መልኩ እንድትረዱ ትፈልጋለሁ። ወደሚቀጥለው ጥያቄ አለፍን። ጥያቄ ተራ ቁጥር 23 he is tall, handsome and you have 10 seconds. The correct answer is C. kind የሚል ነው ማለት ነው። ኤን ብንወስድ ለምሳሌ kindness ይሄ ደግነት ነው፣ ደግ ሳይሆን እሱ tall ረጅም፣ handsome ቆንጆና kind ነው። ስለዚህ he is tall,
ሃንድሰም ኤንድ ካይንድ ነው መሆን ያለበት። አድጀክቲቭ ነው መሆን ያለበት ማለት ነው። ይህን ብንወስድ ለምሳሌ ሂ ኢዝ ቶል ሃንድሰም ኤንድ ካይንድነስ ብንል እሱ ረጅም ቆንጆና ደግነት ነው አይደለም፣ ደግ ነው ጥሩ ነው እንጂ ካይንድነስ የሚለው ናውን ስለሆነ እሱን አንወስድም ማለት ነው። ስለዚህ ይህንን በዚህ መልኩ እንድትረዱ ትፈልጋለሁ። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 24 ቴንክ ዩ ፎር ሚ ዊዝ ማይ ባግስ ይላል። ምንድን ነው መግባት ያለበት? ዩ ሃቭ 10 seconds። ትክክለኛው መልስ ሲ ሄልፒንግ የሚል ነው ማለት ነው። ለምን ካልን ከፕሪፖዚሽን ቀጥሎ ቨርብ የሚመጣ ከሆነ ቨርቡ ጀረንድ ነው መሆን ያለበት ነው። ቨርብ አይኤንጂ መሆን ነው ያለበት ነው። ቨርብ አይኤንጂ ማለት ደግሞ ጀረንድ ማለት ነው። ጀረንድ ማለት ደግሞ ናውን ፎርም ኦፍ ኤ ቨርብ ማለት ነው። ስለዚህ ይሄ ቀላል ነው። እዚች ጋር ፎር የምትለዋ ፕሪፖዚሽን ናት። ከዚህ ፕሪፖዚሽን ቀጥሎ የሚመጣው ቨርብ ፎርም አይኤንጂ ፎርምን መከተል አለበት ነው። ይሄ ቀላል ነው ማለት ነው። ወደሚቀጥለው ጥያቄ እንለፍ። She is interested in new language. You have 10 seconds. ትክክለኛው መልስ ቢ ነው። ቢ ካላችሁ ኤክሰለንት። ኢንትረስትድ ኢን ይላል። ኢን የሚል ፕሪፖዚሽን አለ። ከፕሪፖዚሽን ቀጥሎ መግባት ያለበት ቨርብ ፎርም ቨርብ አይኤንጂ ፎርም ነው መሆን ያለበት ማለት ነው። ጀረንድ ፎርም ነው መሆን ያለበት ማለት ነው። ስለዚህ ይሄ በጣም ቀላል ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 26 I am very hungry right now. The correct answer is B. B ካላችሁ ኤክሰለንት። ነገር ግን እዚህ ጋር ራይት ናው ይላል። እንዴት ሆኖ ነው ቢ የሚሆነው ብላችሁ መጠየቅ ትችላላችሁ። ነገር ግን ይሄ የፊሊንግ ቨርብ ነው፣ ስታቲቭ ቨርብ ነው። በስታቲቭ ቨርብ ሩል ደግሞ ኖ ኮንቲኒዩስ ፎርም ኦፍ ዘ ቨርብ ነው። ይሄ ማለት ደግሞ ስታቲቭ ቨርብስ ዲስክራይብ ስቴት ኖት ፊዚካል አክሽን ሶ ዩዥዋሊ ዶንት ዩዝ አይኤንጂ ነው። ዩዥዋሊ የሚወስዱበት ኬዝ ሊኖር ይችላል። ኤክሴፕሽናል ኬዝ ብለን አይተናል ባለፈው ሩሎቹን ስናይ። ምናልባት እነሱን ከፈለጋችሁ ደግማችሁ ማየት ትችላላችሁ። ስታቲቭ ቨርብ አይኤንጂ ፎርምን አንጠቀምም ነው። ለምሳሌ የሆነ ሰው እየተረዳውህ ነው ለማለት ሲፈልግ አይ አንደርስታንድ ዩ ነው እንጂ የሚለው አይ አም አንደርስታንዲንግ ዩ አይልም። የሆነ ለምሳሌ የሆነች ወፍ እያየው ነው፣ እሷን እያየው አይ ሲ ኤ በርድ ነው እንጂ የምንለው አይ አም ሲንግ ኤ በርድ አንልም። ስለዚህ ከእንደነዚህ አይነት ስታቲቭ ቨርቦች ጋራ አይኤንጂ ፎርምን አንጠቀምም ማለት ነው። እንደተረዳችሁት ተስፋ አደርጋለሁ። ወደሚቀጥለው ጥያቄ ያለፍን። ቀጣዩ ጥያቄ at the moment she a strong desire to travel abroad ይላል። you have 10 seconds. the correct answer is B. B ካላችሁ ኤክሰለንት። ለምንድን ነው ቢ ያልነው ካልን ስትሮንግ ዲዛየር ቱ ትራቭል ይላል። ስለዚህ ይሄ ምንድን ነው የሚያሳየው? ፖሴሽን ኦፍ ፊሊንግ ኦር ዲዛይርን ነው። ስለዚህ ስቴት ነው እንጂ አክሽን አይደለም። እንደዛ ሲሆን ደግሞ አይኤንጂ ፎርምን አንጠቀምም ማለት ነው። አት ዘ ሞመንት እንኳን ቢል ሺ ኢዝ ሃቪንግ ስትሮንግ ዲዛየር ቱ ትራቭል አብሮድ አንልም። ሺ ሃዝ ስትሮንግ ዲዛየር ቱ ትራቭል አብሮድ ነው የምንለው ማለት ነው። እንደተረዳችሁት ተስፋ አደርጋለሁ። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 28 I am about buying a new car but I haven't decided yet. Tricky question. You have 10 seconds. The correct answer is B. B ካላችሁ ኤክሰለንት። ለምንድን ነው ቢ ትክክል የሆነው? ቅድም ስታቲቭ ቨርብ ከሆነ አይኤንጂ ፎርም አንጠቀምም ብለህ አልነበረም ወይ ነው። ስለዚህ ይሄ ስታቲቭ ኤክሴፕሽን ኬዝ ነው። የቲንኪንግ ፕሮሰሱን ነው ሪፈር እያደረግን ያለነውና ሜንታል ፕሮሰስ ኦፍ ኮንሲደሪንግ ሰምቲንግ ሲሆን አይኤንጂ ፎርም እንጠቀማለን ነው። ስለዚህ ብዙ ጊዜ ይሄ ጥያቄ ስለሚመጣ ነው እዚህ ጋር የመጣሁትም። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 29 ወደ ሌላ ሩል ወደ ሌላ ጥያቄ ያለፍን ማለት ነው። they have their lunch already. you have 10 seconds.
the correct answer is C ካላችሁ excellent ለምንድን ነው C ያልነው ካልን ደግሞ እዚህ ጋር have አለን ይሄ have helping verb ነው እንደ helping verb ሆኖ ሲመጣ ሁሌም በverb 3 ፎሎ መደረግ አለበት ነው subject plus have has had ካለ እንደ helping verb ሆነው ከመጡ እነዚህ ሁሌም በverb 3 ነው ፎሎ መደረግ ያለባቸው ማለት ነው ይሄ present perfect tense case ነው they have eaten their lunch already ይሆናል ማለት ነው ስለዚህ ይሄ ጥያቄ በጣም ቀላል ነው ይሄንን ሩል ከተከተልን verb to have as auxiliary verb ከመጣ ሁሌ በpast participle form of the verb past participle form of the verb ማለት ነው ይሄ ደግሞ ማለት verb 3 ማለት ነው በverb 3 ነው ፎሎ ማድረግ ያለበት የሚለውን እንድታስታውሱ ነው ፈተናም እየደረሰ ስለሆነ ማለት ነው በነገራችን ላይ ማትሪክ እየተቃረበ ነው ኢንትራንስ ፈተና መቼ ነው ምን ልስራላችሁ የከበዳችሁ ነገር ካለ ከመጠየቅ ወደ ኋላ እንዳትሉ እኔ አላማዬ እናንተ መርዳት ነው እንግዲህ በዚያው አጋጣሚ እኔ እነዚህን ቪዲዮዎች የምሰራው ለዩቲዩብ መኒ ምናምን ነገር ብዬ ሳይሆን ያገሬን ልጆች መጪውን ትውልድ በምን መልኩ መርዳት ይችላልው የሚለውን ነገር ሳስብ ባስተምር የሆነ ነገር ማቀውን ነገር ባሳውቅ በሚል ነው ይሄንን ነገር እየሰራው ያለውትና it's not for YouTube money again ጥያቄ ካላችሁ ጠይቁ ማንኛውም ጥያቄ ይመለስላችኋል እንግሊዘኛ ጥያቄ ማለት ነው ስለዚህ ይሄንን ስራሉን የምትሉት ነገር ካለ እንድታሳውቁኝ ፈልጋለሁ ወደ ቀጣዩ ጥያቄ አለፍን ጥያቄ ተራ ቁጥር 30 ጥያቄ ተራ ቁጥር 30 she has to the market you have 10 seconds እንግዲህ ትክክለኛው መልስ ሲ ጋር የሚል ነው ለምን ካለን እዚህ ጋር has as an auxiliary verb ገብታለች ስለዚህ ምንን ታስከትላለች verb 3 ታስከትላለች verb 3 form of go ደግሞ gone ነው she has gone to the market የሚለው ትክክለኛው መልስ ይሆናል ማለት ነው ይሄ ብዙም ኤክስፕላኔሽን አያስፈልገውም ወደ ቀጣዩ ጥያቄ እናልፋለን ጥያቄ ተራ ቁጥር 31 she will complete it by tomorrow you have 10 seconds እንግዲህ ትክክለኛው መልስ ሲ have የሚል ነው በነገራችን ላይ የተለያዩ ሩሎችን ተጠቅመን ይሄንን ጥያቄ መመለስ እንችላለን እኔ ግን ከሩሎቹ አንዱን ተጠቅሜያለሁ ከዊል በኋላ verb 1 ነው የሚገባው በሚለው ሩል ማለት ነው ስለዚህ she will have completed እዚህ ጋር completed ስላለ እዚህ ጋር ራሱ ምን መግባት እንዳለበት በሌላ ሩል መሄድ እንችላለን ይሄ future perfect tense ነው ለfuture perfect tense ሩሉ እንዴት እንደሆነ ምናምን ነገር በዛ አልሄድኩበትም ግን አሁን በተማርነው ሩል መሰረት will አለ እዚህ ጋር base form of the verb ይገባል ማለት ነው ስለዚህ ሲ ትክክለኛው መልስ ይሆናል ማለት ነው ወደሚቀጥለው ጥያቄ እናልፋለን ከዚህ በኋላ ላሉ ጥያቄዎች እኔ መልሱን አልሰጣችሁም እናንተ መልሱን ኮሜንት ላይ እንድትሰጡኝ ይፈልጋለሁ she usually የምትለዋን አስተውሉ but she so late yesterday እዚህ ጋር ደግሞ yesterday የምትለዋን አስተውሉ ትክክለኛው መልስ የቱ ነው እስኪ መልሱን ኮሜንት ላይ ያሳውቁኝ እንደገባችሁ እንዳልገባችሁም በዚህ ማወቅ ይችላልው እስኪ ኮሜንት ማድረግ እንዳትረሱ ፕሊዝ ለምን ምን ያክል አንደርስታንድ እንዳደረጋችሁኝ ማረጋግጥበት ወይም ቼክ ማደርግበት ስለሆነ ኮሜንት ማድረግ እንዳትረሱ ወደሚቀጥለው ጥያቄ ያለፍን ቀጣዩ ጥያቄ his homework yesterday የምትለዋን አስተውሉ አማራጮች ተሰጥተዋል እዚህ ጋር ትክክለኛው መልስ የትኛው ነው ኮሜንት ላይ 33 ኤ ከሆነ ኤ ቢ ከሆነ ቢ ሲ ከሆነ ሲ ዲ ከሆነ ዲ ብላችሁ መልሱልኝ ወደሚቀጥለው ጥያቄ እናልፋለን ጥያቄ ተራ ቁጥር 34 all students must their phones before the exam begins ይሄ አማራጭ አለላችሁ እዚህ ጋር 34 ኤ ነው ቢ ነው ሲ ነው ዲ ነው መልሱን ኮሜንት ላይ ይጠብቃለሁ እንግዲህ ይሄ ቪዲዮ ለብዙ ተማሪዎች እንዲደርስ ሼር ማድረጉን እንዳትረሱ ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ አስተያየት ካላችሁ ኮሜንት ከማድረግ ወደ ኋላ እንዳትሉ እንግዲህ በሚቀጥለው ቪዲዮ እስካገኛችሁ ድረስ ሰላማችሁ ይብዛ ዕውቀታችሁ ይስፋ እላለሁ በያላችሁበት ቸር ሰንብቱ